በአንድም በሌላ ሚንስ ስራዎችን ስንሰራ ብዙ ጊዜ ከቁጥሮች ጋር እንገናኛለን። ቁጥርን የማይነካካ ስራ የለም ማለት ይቻላል። ቁጥሮችን ከቁጥሮች ጋር የምንገናኝ ከሆነ ደግሞ እነዛን ይሄን ቁጥር በቀላሉ ሃንድል የምናደርግበት ሶፍትዌር ስፕሪድሺት ነው ወይም ደግሞ ኤክሴል ብለን የምንጠራው በተለምዶ የማይክሮሶፍት ኤክሴል ማለት ነው። አንዳንድ በጣም አስፈላጊ የሆኑ መረጃዎች ወይም ደግሞ ዳታዎች ሲኖሩን ደግሞ ለሌላ ሰው እንዳያቸው ወይም ደግሞ ደህንነታቸው እንዲጠበቅ ስንፈልግ ወርክ ቡክን ወይም ደግሞ ኤክሴል ሺቱን በፓስወርድ ፕሮቴክት ልናደርገው ወይም ደግሞ ልንቆልፈው እንችላለን። እናም ከቆለፍን በኋላ ከሆነ ጊዜ በኋላ አፕዴት ማድረግ ፈልገን ያንን ነገር ምናልባት ፓስወርዱን ብንረሳው አንሎክ ማድረግ ወይም ደግሞ ያንን ነገር የግድ መክፈት ያስፈልገናል ማለት ነው። ያንን ነገር አንሎክ ማድረግ ካልቻልን ዳታችን ሉዝ ልናደርገው እንችላለን። ኦር ደግሞ አንዳንድ ኤክሴል ላይ ትልልቅ የሆኑ ዳታ ሃንድል የሚደረግባቸው የተለያዩ ሲስተሞች ዴቨሎፕ ይደረጋሉ። በተለያየ ሰው ዴቨሎፕ ተደርገውኛ የምንጠቀማቸው ከሆኑ ለኛ ስራ እንዲሆኑ አድርገን ከስተማይዝ ለማድረግ ስንፈልግ አንዳንድ ጊዜ ሎክ ይደረጉና እምቢ ይላሉ። ይሄም የሚሆነው ምንድነው? ያን የኤክሴል ወይም ደግሞ የስፕሬድሺት ሲስተም ሎክ ያደረጉት አካል ለተጠቃሚዎች የተለያዩ ነገሮችን በሚነኩ ሰዓት ሲስተሙን ሊያበላሽ ወይም ደግሞ ሊረብሽ የሚችል ነገር ልንነካ ስለምንችል እኛ ዳታ የምናስገባበትን ብቻ ክፍት አድርገው ሌሎቹን ግን ይቆልፏቸዋል ማለት ነው። ያንን ነገር ማሻሻል በመንፈልግበት ሰዓት እንቸገራለን፣ ምክንያቱም ፓስወርዱን ስለማናቀው ማለት ነው። ዛሬ በዚህ ቪዲዮ የማሳያችሁ በእናንተም ተቆልፋችሁ ተርሱት ከሌላም ያገኛችሁት የኤክሴል ወይም ደግሞ የስፕሬድሺት ሲስተም ይሁን አፕዴት ማድረግ ስትፈልጉ ወይም ደግሞ የተለያዩ ነገሮችን ከስተማይዝ ማድረግ ስትፈልጉ ፓስወርድ ፕሮቴክትድ ቢሆን ያንን ፓስወርዱ ሳይኖራችሁ እንዴት አድርጋችሁ ልትከፍቱት እንደምትችሉ ዛሬ የማሳያችሁ ይሆናል ማለት ነው። ይሄን ነገር እንግዲህ ለጥሩ ነገር ትጠቀሙበታላችሁ ብዬ አስባለሁ። በዚህ ቪዲዮ ውስጥ ነው ማሳያችሁ። አሁን የምትገኙት ዲጂቴክ ላይ ነው። እኔ ደስዬ ጌትነት እባላለሁ። ቻናሉን ሰብስክራይብ በማድረግ እንደዚህም የደወል ምልክቱን በመጫን ተቀላቀሉ። በዚህ የቴክኖሎጂ ቻናል የዌብሳይት ዴቨሎፕመንት እንደዚሁም ደግሞ የቴክኖሎጂ ጠቃሚ የሆኑ መረጃዎች ወይም ደግሞ ቲፖች ይለቀቁበታል ማለት ነው። በቀጥታ ወደ ቪዲዮ እንለፍ። ለምሳሌ ይሄ ዳታ እዚህ ጋር ገብቼ ባሳያችሁ ይሄ ዳታ ልክፈተውና እናየው። የሆነ ዳታ ይዟል። እዚህ ጋር እንደምታዩት የሆኑ አይተሞች አሉ። እዚህ ጋር የተሞላ ዋጋቸው አለ። ይሄን አፕዴት ለማድረግ ወይም ደግሞ ኤዲት ለማድረግ ፈልጌ እዚህ ጋር ደብል ክሊክ ባደረገው እንደምታዩት ፓስወርድ ፕሮቴክትድ እንደሆነና ፓስወርድ መግባት እንዳለብኝ ይነግረኛል ማለት ነው። ምንም አይነት አፕዴት ማድረግ አልችልም። እዚህ ጋር ሪቪው የሚለው ታብ ላይ ገብቼ እዚህ ጋር ብታዩት አንፕሮቴክት ሺት ይላል። ምክንያቱም ለምንድነው እንደዚህ የሚለኝ? እዚህ ጋር ስለተቆለፈ ይሄው አንፕሮቴክት የሚለውን ስነካው ፓስወርድ እንዳስገባ ይጠይቀኛል። ሙሉ ወርክ ቡኩን ደግሞ ቼክ አድርገው እንደምታዩት ሙሉ ወርክ ቡኩም ሎክ ተደርጓል ማለት ነው። ስለዚህ እዚህ ኤክሴል ቡክ ላይ ወይም ደግሞ እዚህ ወርክ ቡክ ላይ ወይም እዚህ ሺት ላይ ምንም ማድረግ አልችልም። እንደምታዩት ሁለት ሺቶች ናቸው ያሉት። ይሄኛው ዳታ የለውም። የመጀመሪያው ሺት ዋን ላይ ነው ዳታ ያለው። ይሄን ያለ ፓስወርድ እንዴት አድርገን ልንከፍተው እንደምንችል ነው ማሳያችሁ ማለት ነው። ይሄን ልዝጋውና ወደ ፎልደሩ እንምጣ። መጀመሪያ እዚህ ጋር ፋይል ኤክስቴንሽኑ ስለማይታይ እዚህ ጋር 3 ነጥብ ላይ ገብተን ወይም ቪው የሚለው ላይ ገብተን ወደ ታች ወርደን እዚህ ጋር ሾው የሚለው ላይ ፋይል ኔም ኤክስቴንሽን የሚለውን መርጠዋለሁ። እንደምታዩት .xlsx የሚል የኤክሴል ፋይል ኤክስቴንሽንን አመጣልኝ ማለት ነው። ይሄን ካመጣልኝ በኋላ ራይት ክሊክ አድርጋችሁ ሪኔም ትሉታላችሁ ወይም ደግሞ እዚህ ጋር የሪኔም ማድረግ ያለች ሪኔም ትሉና ከዶት በኋላ ያለውን አጥፍታችሁ ዚፕ ብላችሁ ትጽፋላችሁ ማለት ነው። ዚፕ ብላችሁ ጽፋችሁ ኢንተር ስትሉት ወደ ዚፕ ፋይል ይቀየራል። እንደምታዩት መቀየር እንደምንፈልግ እርግጠኛ እንደሆነ ይጠይቀናል። ይሄስ እንለዋለን። እንደምታዩት ወደ ዚፕ ፋይል ተቀይሯል። አሁን ይሄ ከሆነ በኋላ ምን እናደርጋለን? ደብል ክሊክ አድርገን እንከፍተዋለን ፎልደሩን። ይሄን ከከፈትነው በኋላ እዚህ ከሚመጡት ፎልደሮች ሰብ ፎልደሮች ውስጥ ኤክሴል የሚለው ላይ እንገባለን። እዚህ ጋር ከገባን በኋላ ወርክሺት የሚለው ላይ እንገባለን። የሺት ዋንን ፓስወርድ ለማጥፋት ከፈለግን ማለት ነው። ስለዚህ ወርክሺት የሚለው ላይ ስንገባ እንደምታዩት ሺት 1 እና ሺት 2 ሁለት ሺቶች ብቻ ናቸው ያሉት። ሺት 1 ላይ ቅድም እንደነገርኳችሁ መረጃ ያለው እሱ ላይ ነው። እሱን ራይት ክሊክ አድርገውና ኦር ደግሞ ለማኔጅመንት እንዲመቸን ምን እናርገው እቺን ኮፒ ላድርጋትና
ዴስክቶፕ ላይ የሆነ ቦታ ፔስት ላድርገው። እንደምታዩት ፔስት ሳደርገው እዚህ ጋር አስቀምጦልኛል። ከዛ ይሄን ራይት ክሊክ አድርገውና በምን ከፍተዋለሁ ማለት ነው በኖትፓድ ወይም ደግሞ በኮድ ኤዲተር ቪዥዋል ስቱዲዮ ኮድ ሊሆን ይችላል። ኖትፓድ በሁሉም ኮምፒውተር ላይ ስላለ ኖትፓድን ትመርጡታላችሁ። ከዛ እንደዚህ ይከፍትላችኋል ማለት ነው። ምንድነው የምታደርጉት? ከዛ በኋላ ኮንትሮል ኤፍ ትሉና ሺት ፕሮቴክሽን ብላችሁ ትጽፋላችሁ። ሺት ፕሮቴክሽን ብላችሁ ኢንተር ስትሉት እዚህ ጋር እንደምታዩት ሺት ፕሮቴክሽን የሚለው የት ላይ እንዳለ ሃይላይት ያሳየናል ማለት ነው። ሰው ምንድነው የምናደርገው? ሺት ፕሮቴክሽን ከሚለው ከግራ በኩል ከተዘጋቸው አንግል ብራኬት ከተከፈተችው አንግል ብራኬት ጀምሮ እንደዚህ እንመርጠውና ቀጣይ ይሄ አንግል ብራኬት እስከሚዘጋበት ድረስ ያለውን ኮድ እንመርጣና እናጠፋዋለን ማለት ነው። እዚህ ጋር ነው እንግዲህ የመጨረሻው የሚያቆመው የሚዘጋበት ይቺ አንግል ብራኬት የምትዘጋበት ማለት ነው። ይሄን ከመረጥኩ በኋላ ወይ ባክስፔስ ወይ ደግሞ ድሌት ብዬ አጠፋዋለሁ ማለት ነው። ካጠፋሁት በኋላ እዚህ ጋር መጥታችሁ ፋይል የምትለው ላይ ትገቡና ሴቭ ትሉታላችሁ። ከዛ ይሄን ኖትፓድ ታጠፉታላችሁ ማለት ነው። ከዛ በኋላ ምን ታደርጋላችሁ? ይሄ ከላይ የምታዩት አዲስ አፕዴት ያደረግነው ያጠፋን ነው። ድራግ አድርገን እዚህ ጋር እንለቀዋለን። እዚህ ጋር ስንለቀው ሪፕሌስ እንድናደርገው ወይም ኮፒ እንድናደርገው ያስመርጠናል። ስለዚህ ኮፒ ኤንድ ሪፕሌስ እንለዋለን ማለት ነው። ተካ ነው ማለት ነው። እንደገና ወደ ኋላ እንመለስና ደግሞ የወርክ ቡኩ ያጠቃላይ ወርክ ቡኩም ስለተቆለፈ እሱን ለማጥፋት ደግሞ ምን እናደርጋለን? እዚህ ጋር ከውጭ እንደምታዩት ወርክ ቡክ ዶት ኤክስኤምኤል የምትላለች እሷን ኮፒ እናደርጋትና አሁንም በተመሳሳይ ዴስክቶፓችን ላይ ፔስት እናደርገዋለን ማለት ነው። ፔስት ስታደርጉት እዚህ ጋር እንደምታዩት በዚህ መንገድ ይመጣላችኋል። ከዛ ራይት ክሊክ ታደርጉና አሁንም በተመሳሳይ በኖት ፓድ ትከፍቱታላችሁ። ልክ ከከፈታችሁ በኋላ አሁን ደግሞ ወርክ ቡክ ስለሆነ አንፕሮቴክት የምታደርጉት አሁንም እንደተለመደው ኮንትሮል ኤፍ ትሉና ወርክ ቡክ ፕሮቴክሽን ብላችሁ ትጽፋላችሁ። ወርክ ቡክ ፕሮቴክሽን ካልን በኋላ ኢንተር ስንለው የት እንዳለ ያሳየናል። እዚህ ጋር እንደምታዩት አሁንም በተመሳሳይ ከወርክ ቡክ ፕሮቴክሽን በግራ በኩል የተከፈተችው አንግል ብራኬት ጀምሮ ቀጣይ እስከሚዘጋው አንግል ብራኬት ድረስ እንመርጣለን ማለት ነው። እንደምታዩት እዚህ መስመር ላይ የተዘጋ አንግል ብራኬት የለም። እዚህኛው መስመር ላይ እዚሽ ጋር መጨረሻ አካባቢ ላይ ያለ እስከሚዘጋው ድረስ እንመርጠውና አሁንም ወይ በባክስፔስ ወር በድሊት እናጠፋዋለን ማለት ነው። ካጠፋን በኋላ በተመሳሳይ አሁንም ፋይል የሚለው ላይ እንገባለን። ከዛ ሴቭ ታደርጉታላችሁ። ይሄን ታጠፉትና ወርክ ቡክ የሚለውንም ልክ እንደቀደሙ ድራግ አድርገን እዚህ ጋር ስንለቀው ሪፕሌስ እንድናደርገው አማራጭ ይመጣልናል። ሪፕሌስ እንለዋለን ማለት ነው። ቀየር ነው። ይሄን ከጨረስን በኋላ ወደ ኋላ እንመለስና ኦር ደግሞ እዛው ፎልደራችን ውስጥ እንገባና እዚህ ጋር ነው ያለው ዳታ የሚለው ላይ እዚህ ጋር ዚፕ ፋይሉን መልሰን ወደ ኤክሴል ፋይል ኤክስቴንሽን እንቀይራለን። ስለዚህ አሁንም ምን እናደርጋለን? ሪኔም የምንለውና ዚፕ የምትለዋን አሁን እናጠፋታለን ማለት ነው። ዚፕ የሚለውን አጥፍተን በማን ነው የምንቀይረው? ኤክስ ኤል ኤስ ኤክስ ነው የኤክሴል ፋይል ኤክስቴንሽን። እሱን ካልን በኋላ በዚህ መንገድ ኢንተር እንለዋለን። ከዛ መቀየር ትፈልጋችሁ ያላችሁ እርግጠኛ ናችሁ ይላል። የስ እንለዋለን። እንደምታዩት ወደ መጀመሪያው ኤክሴል ተመለሰ ማለት ነው። አሁን ስንከፍተው ፓስወርድ ምናምን የሚባል ነገር የለም። ሁሉም አቬሌብል መሆን አለበት ማለት ነው። ልክፈተው። አሁን ከፍቼዋለሁ። እንግዲህ እዚህ ጋር እንደምታዩት ይሄው አሁን አቬሌብል ነው። ኤዲት ማድረግ እንችላለን። ይሄን አይተም ወደ ሌላ መቀየር እንችላለን። እንደምታዩት ለምሳሌ ፕሮጀክተር የሚለውን ፎን ወደሚል መቀየር እችላለሁ። ዋጋውንም እዚህ ጋር እንደፈለኩ መቀየር እችላለሁ ማለት ነው። ሁሉም ነገር አቬሌብል ሆኗል። እዚህ ጋር ሪቪው አድርጋችሁ የሚለው ላይ ስትገቡ ደግሞ አሁን አንፕሮቴክት የሚል የለም፣ ፕሮቴክት አድርጉ ነው የሚለው። እዚህ ጋር ክሊክ አድርጋችሁ ፓስወርድ እንደገና ሰጣችሁ መቆለፍ ትችላላችሁ። ወርክ ቡካችሁንም እዚህ ጋር ክሊክ አድርጋችሁ አዲስ ፓስወርድ ሰጣችሁ መቆለፍ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ፕሮቴክት የተደረገን አንድ የኤክሴል ሺት ወይም ደግሞ የኤክሴል ወርክ ቡክ በቀላሉ በዚህ መንገድ ያለ ፓስወርድ መክፈት እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ይሄን ቻናል ሰብስክራይብ አድርጉ። የደወል ምልክቱን በመጫን መቀላቀል ትችላላችሁ። ቪዲዮውን ላይክ አድርጉት። በቀጣይ በሌላ ጠቃሚ ትምህርት እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።